ከቤታችሁ ሆናችሁ ገንዘብ መስራት ከፈለጋችሁ እና ስለ ትራክ ዲስፓቺንግ ከሰማችሁ you are in the right place። በዚህ ቪዲዮ ማሳያችሁ ትራክ ዲስፓቺንግ ምን እንደሆነ፣ ትራክ ዲስፓቺንግ ለመጀመር ምን እንደሚያስፈልጋችሁ፣ ከትራክ ዲስፓቺንግ ደግሞ ምን ያህል ገንዘብ ሜክ ማድረግ እንደምትችሉ፣ በመጨረሻ ደግሞ ሰዎች ትራክ ዲስፓቺንግ ከመጀመራቸውና ከጀመሩ በኋላ ምን አይነት ሚስቴኮች እንደሚሰሩ አሳያችኋለሁ ማለት ነው። ስሜ ሱራፌል ማንያዟል ይባላል። አሜሪካ ውስጥ የሚገኝ የትራክ ዲስፓቺንግ ካምፓኒ አለኝ። ቲኦፊ ኤልኤልሲ ይባላል። ስለ ትራክ ዲስፓቺንግ ለመማርና ገንዘብ ሜክ ለማድረግ ሲሪየስ ከሆናችሁ በዚህ ቻናል ላይ ስለ ትራክ ዲስፓቺንግ ኢንፎርሜሽን እና ትራክ ዲስፓቺንግ ቢዝነሳችሁን ቢውልድ ለማድረግ የሚረዳችሁ ነገሮች ይለቀቃሉ። ይህን ቻናል ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁን። ትራክ ዲስፓቸር ማለት ምን ማለት ነው? በቀላሉ ትራክ ዲስፓቸር ማለት ለድራይቨሮቹ ጭነት የሚፈልግላቸው ሰው ማለት ነው። ከድራይቨሮቹና ከብሮከሮቹ መሃል ሆኖ የድራይቨሮቹ ተወካይ በመሆን ለድራይቨሮች ጭነት የሚፈልግላቸው ሰው ማለት ነው። የትራክ ዲስፓቸር ስራው ምንድነው? ለድራይቨሮቹ ጭነት መፈለግ፣ ከብሮከሮች ጋር ኒጎሺየት ማድረግ፣ ለድራይቨሩ ደግሞ ሎዱን አሳይቶት የሚፈልገው ከሆነ ቡክ ማድረግ ነው። ይህንን ስራ በመስራታችሁ ከድራይቨራችሁ ሰርቪስ ቻርጅ እየተቀበላችሁ ከምታስጭኗቸው ጭነቶች ላይ ከ5% እስከ 10% ድረስ ኮሚሽን ይዛችሁ የምትሰሩበት ስራ ነው። አሜሪካ ውስጥ የሚገኙ ትራኮችን ዲስፓች ለማድረግ ስታስቡ ማወቅ ያለባችሁ ነገር ቢኖር አሜሪካ ውስጥ ብዙ አይነት የጭነት መኪኖችና ብዙ አይነት ኢኩዊፕመንቶችን እንደሚጠቀሙ ማወቅ መቻል አለባችሁ። ለምሳሌ ያህል ኢትዮጵያ ውስጥ የውሃ ፋብሪካዎች የሚያመላልሷባቸው ትላልቅ የጭነት መኪኖች እነሱ ቦክስ ትራክ ይባላሉ። ሃትሻት፣ ፍራትሬት፣ ድራይቫን፣ ሪፈር፣ ሰማይ ትራክ፣ ፒክአፕ የሚባሉ ብዙ አይነት የጭነት መኪኖች አሉ። አሁን የጠራሁላችሁ እያንዳንዱ መኪኖች የተለያዩ ኢኩዊፕመንቶችና የተለያየ አይነት አከፋፈልና የጭነት አጫጫኖች ስላሏቸው እነሱን በደንብ ማወቅ ለትራክ ዲስፓቺንግ ይጠቅማችኋል ማለት ነው። ስለ ትራክ ታይፖች ማወቅ ከፈለጋችሁ በሌላ ቪዲዮ ላይ ልሰራላችሁ እችላለሁ። እንደ ዲስፓቸር ምን ያህል ገንዘብ ሜክ ማድረግ ትችላላችሁ? አሁን የማሳያችሁ የተጋነነ ገንዘብ ሳይሆን አንድ ዲስፓቸር ከአንድ ድራይቨር ምን ያህል ገንዘብ ሜክ ማድረግ እንደሚችል ነው። እንደ ዲስፓቸር አንድን ድራይቨር የ$2000 ጭነት ብታስጭኑት ከ$2000 ላይ ቢያንስ 5% ኮሚሽን ብትይዙበት $100 ታገኛላችሁ ማለት ነው ከአንድ ጭነት ብቻ። ይሄንኑ ድራይቨር ከ4 ጊዜና ከ5 ጊዜ በላይ እንደዚህ አይነት ጭነቶችን ብታስጭኑት ከ500 እስከ $1000 ድረስ ከአንድ ድራይቨር ማግኘት ትችላላችሁ ማለት ነው። 4፣ 5፣ 6 ድራይቨሮችን ደግሞ እየጨመራችሁ በሄዳችሁ ቁጥር ደግሞ ከነዚህ ድራይቨሮች ደግሞ ከ2000 እና ከዛ በላይ የሆነ ገንዘብ ደግሞ በወር ውስጥ ማግኘት ትችላላችሁ ማለት ነው። እንድታውቁልኝ የሚፈልገው ግን ይሄንን ስላችሁ ግን ስራውን እንደጀመራችሁ ይሄን ያህል ገንዘብ ታገኛላችሁ ያልኳችሁ አይደለም። እውቀታችሁንና ችሎታችሁን ባዳበራችሁ ቁጥር ከድራይቨሮቻችሁ ጋር ያለውን ኮሚኒኬሽን እና ከብሮከሮቻችሁ ጋር ያለውን ኮሚኒኬሽን ባሳደጋችሁ ቁጥር የምታገኙት ገንዘብ ነው። ይሄንን በደንብ እንድትረዱና እንድታውቁልኝ ይፈልጋሉ። ትራክ ዲስፓቺንግ ቢዝነስን እንዴት እንጀምር? ትራክ ዲስፓቺንግን ለመጀመር 5 ስቴፖችን መከተል መቻል አለባችሁ። የመጀመሪያ ሎድ ከየት ተነስቶ ወዴት እንደሚሄድ፣ ምን ያህል ሰዓት እንደሚፈጅበት፣ ያላችሁ ትራክ ደግሞ ምን ያህል ጭነቶችን መጫን እንደሚችል ማወቅና መረዳት። ከዛ በመቀጠል ደግሞ ከብሮከሮች ጋር ደግሞ እንዴት ኮሚኒኬት እንደምታደርጉና ፔፐር ወርካቸውን እንዴት ሃንድል እንደምታደርጉ ማወቅ መቻል አለባችሁ። ሁለተኛውና ወሳኙ ስቴፕ ደግሞ የሎድ ቦርድ አክሰስ ማግኘት ነው። ሎድ ቦርድ ማለት ለድራይቨሮቻችሁ ጭነትን የምታገኙበት ፕላትፎርም ነው። ኮመንሊ ግን እኛ የምንጠቀማቸው 3 ሎድ ቦርዶች አሉ። ቲኩዌል ሎድ ቦርድ፣ ዲኤቲ ሎድ ቦርድ እና ትራክ ስቶፕ ሎድ ቦርድ የሚባሉ 3 አይነት የሎድ ቦርዶች አሉ። ከነዚህ ነው ጭነት የምንፈልገው። ቲኩዌል ሎድ ቦርድ የሚባለው ፍሪ ነው። ቪፒኤን አብርታችሁ ልታገኙት የምትችሉት ሎድ ቦርድ ነው። ዲኤቲ እና ትራክ ስቶፕ ያልኳችሁ ግን እናንተ በግላችሁ አክሰስ ማድረጋችሁ። እነዚህ ሎድ ቦርዶች ማግኘት የምትችሉት ከድራይቨሮቻችሁ ነው። ምክንያቱም እነዚህን ሎድ ቦርዶች አክሰስ ለማግኘት ከፈለጋችሁ ኤምሲ ነምበር እና ዲኦቲ ነምበር የሚባል ያስፈልጋችኋል። ስለ ኤምሲ እና ስለ ዲኦቲ ነምበር ማወቅ ከፈለጋችሁ በሌላ ቪዲዮ በዲቴል እሰራላችኋለሁ። እነዚህ ሎድ ቦርዶች ማግኘት የምትችሉት ድራይቨሮቻችሁ ኮሚኒኬት በማድረግ እና ዲኤቲ ሎድ ቦርድ እና ትራክ ስቶፕ ሎድ ቦርዱን አክሰስ እንዲሰጧችሁ በመጠየቅ። ብዙ ድራይቨሮች የዲኤቲ ሎድ ቦርድ አክሰስ ስላላቸው ብትጠይቋቸውና ካመኗችሁ ሊሰጧችሁ ይችላሉ። ስለዚህ ዲኤቲ እና ትራክ ስቶፕ ሎድ ቦርድ የሚባሉትን አክሰስ የምናገኘው ከድራይቨሮቻችን ነው ማለት ነው። ሶስተኛው ስቴፕ ደግሞ ከብሮከሮች ጋር እንዴት ኮሚኒኬት ማድረግ እንደምትችሉ ማወቅ መቻል ነው። ይሄኛውን በጊዜ ሂደት እያሳደጋችሁት የምትሄዱት ስኪል ነው።
በመጀመሪያ ሊያስቸግራችሁ ይችላል፣ ግን ብሮከሮቹ የሚያወሩት ተመሳሳይ እንግሊዘኛና ተመሳሳይ ነገር ስለሆነ በቀላሉ የምትለምዱት ነገር ነው። አራተኛው ስቴፕ ደግሞ ኦነር ኦፕሬተሮችን መፈለግ፣ ድራይቨሮችን መፈለግ ማለት ነው። ድራይቨሮችን የምታገኙት ኤፍኤምሲ የሚባል ዌብሳይት አለ። እዛ ዌብሳይት ላይ ገብታችሁ በየቀኑ አሜሪካ ውስጥ ከሚገኙ 50 ስቴቶች እዛ ላይ ሬጂስተር እያደረጉ አዳዲስ ድራይቨሮች ይገባሉ። እዛ ላይ ገብታችሁ ስልክ ቁጥራቸው፣ ኢሜይላቸው አለ። ኮልድ ኮል እና ኮልድ ሜሴጅ እየላካችሁ ድራይቨሮችን መፈለግ ነው። አምስተኛውና የመጨረሻው ስቴፕ ደግሞ ለድራይቨሮች ሎድ ቡክ ማድረግ ነው። አሁን ያልኳችሁን ፕሮሰሶች እንዳለ ከሄዳችሁ በኋላ ሎድ ቡክ ካላረጋችሁ ምንም ትርጉም የለውም። ልፋታችሁ ዋጋ የሚያገኘው ለድራይቨሮቻችሁ ሎድ ቡክ አድርጋችሁ ሬት ኮንፈርሜሽን ካስላካችሁ በኋላ ብቻ ነው። እስከዛ ድረስ ግን አሁን ያልኳችሁን ስቴፖች እንዳለ ብታሟሉ ሎድ ቡክ ካላረጋችሁ ክፍያ ስለማይከፈላችሁ ልፋታችሁ ዋጋ አይኖረውም ማለት ነው። ኢትዮጵያ ውስጥ ሆናችሁ ደግሞ የሚያስፈልጓችሁ ቱሎች እና ኢኩዊፕመንቶች። ትራክ ዲስፓቺንግን ኢትዮጵያ ውስጥና በተለያየ ሀገር ሆናችሁ ደግሞ ለመጀመር የሚያስፈልጓችሁ ደግሞ ቱሎች አሉ። የመጀመሪያ ነገር የሚያስፈልጋችሁ ላፕቶፕ እና ኢንተርኔት። ላፕቶፕ እና ኢንተርኔት ከሌላችሁ ይህን ስራ ለመስራት በጣም ያስቸግራችኋል። በስልካችሁ ይህን ስራ ለመስራት ያስቸግራችኋል። ዴስክቶፕ እና ላፕቶፕ ብታገኙ ለእናንተ ተመራጭ ይሆናል። ሁለተኛ ነገር ደግሞ የሚያስፈልጋችሁ የዩኤስ ፎን ሰርቪስ ነው። አሜሪካ ውስጥ የሚገኝ +1 ብሎ የሚጀምር የፎን ሰርቪስ ያስፈልጋችኋል። የዩኤስ ፎን ሰርቪስን የሚሰጡ ብዙ ፕላትፎርሞች አሉ። ለምሳሌ ዙም አለ። ዙም ላይ ገብታችሁ ፎን ሰርቪስ ሰብስክራይብ ብታደርጉ አሜሪካ ውስጥ የሚገኝ ሌጋል የሆነ ፎን ሰርቪስ ይሰጣችኋል። ኦፕን ፎን የሚባል አለ፣ ጉግል ቮይስ አለ፣ ሪንግ ሴንትራል የሚባል አለ። ከነዚህ ፕላትፎርሞች ላይ ሄዳችሁ አሜሪካ ውስጥ የሚገኝ ፎን ሰርቪስ መግዛት ትችላላችሁ። ፎን ሰርቪስ ግዴታ ያስፈልጋችኋል። ድራይቨሮቻችሁን እና ብሮከሮቻችሁን ኮሚኒኬት የምታደርጉበት በዚህ ስለሆነ ማለት ነው። ሶስተኛ ነገር ደግሞ ቪፒኤን ያስፈልጋችኋል። ቪፒኤን የሚያስፈልጋችሁ ሎድ ቦርዶቹን እና የተለያዩ ፕላትፎርሞቹን አክሰስ ለማድረግ ነው። ቅድም የጠቀስኩላችሁ ሎድ ቦርዶች ከአሜሪካ ውጭ ሌላ ሀገር ላይ አይሰሩም። ስለዚህ የግድ ቪፒኤን ያስፈልጋችኋል። በቪፒኤን ነው አክሰስ ማድረግ የሚችሉት። ቪፒኤን ደግሞ ፍሪ የሆኑ ቪፒኤኖች አሉ፣ እነሱን መጠቀም ትችላላችሁ። ከፈለጋችሁ ደግሞ ሰብስክራይብ አድርጋችሁ ፕራይቬት ቪፒኤን የሚባል አለ፣ እኛ የምንጠቀምበት ቪፒኤን አለ፣ እሱን መጠቀም ትችላላችሁ። የተሻሉ ቪፒኤኖች ካገኛችሁ ደግሞ እነሱን መጠቀም ትችላላችሁ። አራተኛው ነገር ደግሞ የሎድ ቦርድ አክሰስ ያስፈልጋል። የሎድ ቦርድ አክሰስ ከሌላችሁ ትራክ ዲስፓቺንግን በምንም አይነት መልኩ መስራታችሁ። ስለዚህ ግዴታ የሎድ ቦርድ አክሰስ ያስፈልጋል። እነዚህ ያልኳችሁ ነገሮች ካላችሁ ከቤታችሁ ሆናችሁ ፕሮፌሽናል በሆነ መልኩ አሜሪካ ውስጥ ለሚገኙ ትራኮች ፕሮፌሽናል ዲስፓቸር መሆን ትችላላችሁ ማለት ነው። ከቤታችሁ ሆናችሁ ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ብዙ ሰዎች ትራክ ዲስፓቺንግን ከመጀመራቸውና ከጀመሩ በኋላ የሚያጠፋቸው ጥፋቶች፣ የመጀመሪያ ኦቨርቲንክ ማድረግ ነው። ስለ ትራክ ዲስፓቺንግን ለመጀመር በቃ መጀመር ብቻ ነው የሚያስፈልጋችሁ። ቅድም የጠቀስኩላችሁ ነገሮች በማሟላት መጀመር ነው። ሌላውን ነገር ቀስ በቀስ እየተሳሳታችሁና እያጠፋችሁ መልመድ ትችላላችሁ። ስለዚህ ነገሮችን ኦቨርቲንክ አለማድረግ። ሌላኛው ነገር ደግሞ ብሮከሮችን ለመደወል መፍራት ነው። ብሮከሮች ጋር ለመደወል ምንም መፍራት አያስፈልጋችሁ። ቀስ በቀስ እየለመዳችኋቸውና ምን ማለት እንዳለባችሁ እየለመዳችኋቸው ስለምትሄዱ ብሮከሮች ጋር ለመደወል መፍራት የለባችሁ። የመጨረሻው ነገር ደግሞ ሰዎች እንደዚህ አይነት ቪዲዮዎችን ያዩና ስለ ትራክ ዲስፓቺንግ እና ሌሎች ኮርሶችን ደግሞ ይወስዱና አለመጀመር ነው፣ ወደ አክሽን አለመግባት ነው። ስለዚህ ይህን ቪዲዮ ካያችሁ በኋላ የሚያስፈልጓችሁ ነገሮች በማሟላት ትራክ ዲስፓቺንግን መጀመር ነው ያለባችሁ። ጀስት ስታርት ኢት። ጀምሩትና ጥፋቶቻችሁን እያስተካከላችሁ እውቀታችሁን እያዳበራችሁ የሚያስፈልጋችሁ ነገሮች ደግሞ በሂደት እያወቃችሁ ትሄዳላችሁ። በዚህ ቻናል ላይ ኤክስፕሌን ብቻ ሳይሆን ማድረግላችሁ ከብሮከሮች ጋር ላይቭ እየደወልን እንዴት ሎድ ቡክ እንደምናደርግ እያንዳንዱን ስቴፕ አሳያችኋለሁ። እያንዳንዱን ነገር አሳያችኋለሁ። ኮሜንት ላይ ጥያቄዎቻችሁን ብታስቀምጡልኝ በቀጣይ ቪዲዮዎች ላይ ለጥያቄዎቻችሁ መልስ እየሰራሁላችሁ ይላሉ። ትራክ ዲስፓቺንግ ከቤታችሁ ሆናችሁ ለመጀመር ሲሪየስ ከሆናችሁ እንዴት መጀመር እንደምትችሉ ስቴፕ ባይ ስቴፕ የሚያሳያችሁ ነፃ የሆነ ፒዲኤፍ ዲስክሪፕሽን ላይ አስቀምጬላችኋለሁ። እሱን ዳውንሎድ አድርጉት። እዚህ ቪዲዮ ላይ የጠቀስኳቸውን እያንዳንዱን ዌብሳይቶች ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ እያንዳንዱን አክሰስ ማድረግ ትችላላችሁ። ግን ዌብሳይቶቹ ስትጠቀሟቸው ቪፒኤን ማብራት እንዳትረሱ። ያለ ቪፒኤን የማይሰሩላችሁ ዌብሳይቶች ስላሉ ማለት ነው። ዛሬ የጠቀስኩላችሁ እያንዳንዱ ነገሮች በቀጣይ ቪዲዮዎች ላይ በዲቴል እያየናቸው ስለምንሄድ ይህን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ከታች ዲስክሪፕሽን ላይ ቲክቶክ፣ ኢንስታግራም እና ቴሌግራም ቻናሌን አስቀምጥላችኋለሁ። ቴሌግራም ቻናሉ ላይ ስለ ትራክ ዲስፓቺንግ እና የተለያዩ ኢንፎርሜሽኖች ስለሚደርሳችሁ ቴሌግራም ቻናሉን ጆይን ማድረግ እንዳትረሱ። ይጠቅመዋል ለምትሉት ሰው ደግሞ ሼር አድርጉላቸው። ይህን ቪዲዮ እስከ መጨረሻ ድረስ ስለተከታተላችሁ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ኪፕ ሻይኒንግ ጋይስ።